ዋትስአፕ ዩቲዩብ እንዴት ናችሁ? ሰላም ናችሁ ወይ? ናቲ የት ነህ ያለኸው ካላችሁኝ ቤቴ ነኝ ያለሁት። ወደ ጂም ፖይንት ነው ዛሬ አፐር ቦዲ የምንሰራው። እዛ ልሰራላችሁ ነበር ቻምፒየን ጂም አልቻልኩም። ምክንያቱም እስቲ የድሮ ጂም ቤቴንም በዛው ያሳያችሁ ከየት የተነሳሁበትን ጂም ቤት ማለት ነው። እና ያ ምን እያደረኩ ነው? ቂጣ እየበላሁ ነው። ለምናቱን በሳምንት አንዴ ቺት ዴይ ሳይሆን ሃይ ካርብ ዴይ ያለኝ ማለት እንደዚህ ነጫጭ ወይም ደግሞ በካርቦሃይድሬት መጠናቸው ከፍ ያለ ምግቦች ላይ ነው ቺት ማድረጉ ዲፔንድ ማድረጉ። ጣፋጭ ምናምን ነገር ብዙም አልወድም እና ለኤክሰርሳይዝ ፐርፎርማንስ እንዲረዳኝ ቺን ቂጣ ባይዘው ይመዝኛሉ። በ150 ግራም ቂጣ ነው ያ ካሎሪ ምናምን አላውቀውም። ብቻ አትሊስት አንኮንሱም ዘካር 200 ግራም ድንች አለችኝ። እሷን እንበላና ጂም ፖይንት ሂደን ኤክሰርሳይዝ እናደርጋለን። ግን ችግሩ ምንድነው? እንትን የለኝም ስታንድ 1 3 4 5 6 7 ወይ 4 ሴሽኖች ሚኪ እንዲቀርጻ አደርጋለሁ። ወዳቸዋለሁ። ጂም ፖይንት ተነከረኝ። ሶ ዩቲዩብ ፋሚሊ ወልቻለሁ። እንደዚህ ምንድነው የበላው? እቺ ነች እንግዲህ 200 ግራም ድንቿ እቺ ነች። በዚህ 100 ግራም በዚህ 100 ግራም ታርጉና እንደ ማስቲካ ያለመጣችሁ ነው የምትሉት። ይሄ ነው 13ኛው ሳምንት ላይ ነው። ዛሬ ትንሽ ደስ ያለኝ ቂጣ በልቻለሁ እና ደግሞ ጂም ብዙ ሳሰርች ነበር። ትንሽ ተኝቼ ነበር። ኢንፎርማቲቭስ ደጅ ሳር ላይ አስተኝቶ በምንጣፍ ሸፍኖ አስተኝቶ ነበር ወንድሜ። በቃ ወዳችኋለሁ። ጂም ፖይንት በጣም ከይቅርታ ጋር ብዙ ሰው ሊኖር ስለሚችል ብዙን ኤክሰርሳይዝ አላሳያችሁ። ቆንጆ ኤክሰርሳይዝ አሳያችሁ። ከዛ ፓምፕ አድርግና እንጨርሳለን። ወዳችኋለሁ። ሰብስክራይብ አድርጉ፣ ፎሎ አድርጉ። ያራዳ ልጆች ዩቲዩብ ይጣጣፍ እንጂ አስገባ ጀምር ያለው በስንት እንደምትሰሪ ልሻ ታዲያ እንዴ ወይ ሶበር ራስ ማት ድምፅ አስገባብን። ኧረ አስገባብን። አዎ ለምን ይበቃል? እኔ እኮ ዩቲዩብ ላይ ቮይስ ልታስገባኝ እኮ ለምን ይበቃል ነው? ኧረ ተው በእናትህ እገለዋለሁ። ድምፄ ይጥፋና ማለት ነው እጠፋለሁ። አንድ ይቀረኛል። ሻምፒዮን ይኸውልህ በአሁኑ ትበለዋለህ። ኢዮባ ይባላል። ይሄ የመጀመሪያ ተጀመረ ጂም ላይ አጋሬ ወንድሜ ነበር። ይሄ ማቴዎስ ዘአርምጋ ይላል እና ይሄን ይመስላል ጂም ፖይንት። Silence me. Souls in the bird, someone's on the turf. Running in the sky, but my head can strike. እንዴት አደራችሁ የዩቲዩብ ቤተሰቦቼ? ይህ ቪዲዮ ማለት በነጋታው የተቀረጸ ጠዋት ላይ ነው። ትናንትና ሙሉ ሴሽን እንዳስገባላችሁ ሞክሬ ነበረ፣ ግን ቤቱ በጣም ክራውድድ ነበረ በጣም እና እንዳሰብኩት ራሱ አልሄድም። ሰው ቀጥሬ ነበረ ምናምን እና ያ 13 ዊክስ አውት ቪዲዮ ትንሽ ብዙም ደስታ አልነበሩም። በጣም ነገራችሁ ነበር። በጣም እየደከመኝ ስለሆነ ለዛ ነው። እና ያ
13 ሳምንት ቀረኝ። እናንተም ጠንክሩ። ከዚህ በኋላ እየጠነክሩ እመጣለሁ። አሁን ነገሮች ትንሽ በጣም አድካሚና ሲሪየስ እየሆኑ መጥተዋል እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይ ደግሞ እስኪ በጣም ሌግ ዴይ እና አፐር ነው በጣም የበዛው ቪዲዮ ላይ ቸስት ስገባ ባክ ስገባ ወይ 12 ሳውቱን እንደዛ አደርግላችኋለሁ። በጣም አመሰግናለሁ ስትከታተሉኝ። አሁን ድረስ የተከታተላችሁ ሰብስክራይብ፣ ላይክ የምታደርጉ ጓደኞቼ ትንሿን ዩቲዩብን እንደ ጓጉታችሁ የምጠብቁ ሰዎች ስለሆነ ሰብስክራይብ አድርጉ። ፒስ አውት።